አይ ምናፍቃ ጉዳቸው አያልቅ። የዚህ ደግሞ ከፋ እንኳን መጽሐፍ ቅዱስ ቤቱንም አያውቅ። ስጋውና ደሙን አምነን ስንቀበል ያለ መጠራጠር ያኔ ነው በመላእክት ሞትና ትንሣኤው በእኛ የሚመሰከር። በቃ ይሄ ነው ትርጉሙ። እንደዛ ነው የሚለው እየተጻፉ ቃሉ። እቺ ልጅ በዚህ አመለካከትና አረዳዷ እኛ ራሱ የጸጋ አምላክ ወይም ደግሞ አማልክት ዘበጸጋ መባላችንን ከመጽሐፍ ቅዱስ ባሳያት ፌንት ነው የምትነቅለው። ሙሴ በፈርዖን ላይ አምላክ ተደርጎ ተሾሟል። ይሄንን የምንረዳው ነው። አምላክ ተደርጎ ተሾመ ማለት ሙሴ በፈርዖን እንዲመለክ እግዚአብሔር ፈቀደ ማለት ነው አይደለም። ይሄ በመሰረቱ የካልቪኒዝም ቲዮሪ ውስጥ የቱሊፕ የሚባል ቲዮሪ ያላቸው ከዛ ውስጥ አንዱ ነው። ሊሚትድ አውቶኖመን እንደዛ እንግሊዘኛው ብዙ ማላቅ። ሃይማኖት ማለት አንደኛ ነጥብ ክርስቶስ ተንሥአ እሙታን በአብይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የክርስቶስ ጸጋና ሰላም ከእኔም ከእናንተም ጋር ይሁን። እንደምን አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። አውቃለሁ እንደተለመደው አሁንም ጠፍቻለሁ። ለዚህም ደግሞ አብዝቼ ይቅርታ ጠይቃለሁ። ግጥም አይደለም እሺ ግጥም አይደለም። ለማንኛውም በዛሬው መርሃ ግብራችን ዮሚፍ ሪአክት ክፍል 3ን ይዤላችሁ መጥቻለሁ። ምናልባት ለዚህ ቤተሰብ ለዚህ ቻናል አዲስ ሆናችሁ ዮሚፍ ሪአክትን ለማታውቁት ዮሚፍ ሪአክት የሚመለከተው የተለያዩ ከቲክቶክ የተመራረጡ ከሌላ እምነት ተከታዮች የሚሰነዘሩ ከኛ ወገን ሆኖ ደግሞ ህዘጽ ያለባቸውና መልስ የሚጠይቁ ቪዲዮዎች ላይ አጽንኦት የምንሰጥ መልስ የምንሰጥ መልከታዎችን የምናደርግበት እንዲሁም ደግሞ የምንታዘብበት መርሃ ግብራችን ነው። በዛሬው መርሃ ግብራችንም የተወሰኑ ቪዲዮዎችን ይዤላችሁ መጥቻለሁ። አንድ እዚህ ጋር ግን አጽንኦት ልሰጣችሁ የምፈልገው ነገር አብዛኞቻችሁ ኮመንት ላይ የምትሰጡኝ ሀሳብ በጣም ደስ የሚልና የሚያበረታታ ሀሳብ ሆኖ ሳለ ነገር ግን ብዙዎቻችሁ ቪዲዮውን እስከ መጨረሻው ተመልክታችሁ አጨርሱም። ይሄ ደግሞ ወቻውሩ የሚባለው ነገር እንዳይሞላ እያዳገተኝ ነው ያለው። ወቻውሩ ከሞላ ደግሞ ምን ያህል እንደሚጠቅመኝ ለእናንተ መንገር አይጠበቅብኝም ብዬ አስባለሁ። ሁላችሁ እንደምትረዱት ተስፋ ስለማደርግ እና ወንድማችሁን ታናሽ ወንድማችሁን እንደዚህ እያገለግልኳችሁ በዚህ ነገር ካላገዛችሁ ምኑን ታዲያ ክርስቲያኖች ሆነ ምኑን ተጋገዘን ብዬ ለመውቀስ ፈልጋለሁ። እንዲወቅሳችኋለሁ በእርግጥ እንጂ። ስለዚህ ይህን ቪዲዮ እስከ መጨረሻው በማየት እንኳን ቢያንስ ይሄንን 4000 ሰዓት እንድንሞላ አግዙኝ። ትንሽ ነው የቀረን። ሌሎችንም የተለቀቁ ቪዲዮዎችን ከፍታችሁ ብቻ ማስቀመጥ ራሱ አንድ ትብብር ነው። እስከ መጨረሻውን በመከታተል አንደኛ ታተርፉበታላችሁ፣ ብዙ ትማሩበታላችሁ። ሁለተኛ ደግሞ አሁን ያልኳችሁ 4000 ሰዓት እንዲሞላ ምክንያት ትሆናላችሁ ማለት ነው። እንደተለመደው ለዚህ ቤተሰብ አዲስ ሆናችሁ ቻናሉን ሰብስክራይብ፣ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለብዙዎች እንዲዳረስ አድርጉልኝ። ሰዓታችሁን አልግደል፣ ቀጥታ ወደ ፕሮግራሙ እንለፍ። የጠፉ በጎች ከዚህ ቤት እንደሌሉ ምን ነው ደግሞ እስኪ እንስማው። ወደ ቤቷ ይመለሳሉ። እውነቴን ነው ብላችሁ የኛ ቤት አይመችም። አው የኛ ቤት አይመችም። ለዓለም የኛ ቤት አይመችም። ለዙም ጴጥሮስ ከዚህ የተለየ ምን አላችሁ? ቅጥል ስትሉ እኮ የምታወሩት ሌላ ታሪክ፣ ሌላ ውሸት። ውይ እሺ እንቀጥል፣ እንጨርስ። እስቲ እናስጨርሱ። የኛ ቤት አይመችም። ለመዳራት የኛ ቤት አይመችም። እንደፈለጉት ለመሆን የኛ ቤት አይመችም። አው የኛ ቤት አይመችም። ለዚች ዓለም የኛ ቤት አይመችም። እኛ ቤት ኢየሱስ አለ። እኛ ቤት አዳኙ አለ። ዴማስ ዓለምን ወዶ እንደሄደ ወንድማችን ዓለምን ወዶ ሄዷል። ዓለምን ክብሯን ዝናዋን ወዶ ሄዷል። አው ለኛ ቤት ለዓለም አይመችም። እኛ ቤት ኢየሱስ አለ። ወዳጄ ቀን እያለ አስተውል፣ ተመለስ። እንደ ይሁዳ ራስን እንዳታጠፋ ተሰቅለህ በጥረት የኔ ምስኪን አሳሰረኝ። እሺ እንቀጥል። አይ መናፍቃ ጉዳቸው አያልቅ። የዚህ ደግሞ ከፋ እንኳን መጽሐፍ ቅዱስ ቤቱንም አያውቅ። የእናንተ ቤት ለዝሙት አይመችም አይደል? እውነትህን ነው። ነብይ ናት በሚል ሰበብ ከታች አጥር ከላይ ዘቅዘቅ በሚል ቀሚስ ተሽቀርቅራ ከመድረኩ ስትወራጭ ምስኪን ወንዱ ባይኑ ሲዞር ከሷ ጋራ ጌታው የሚያዩ ልብሱን ሳይሆን ልባችሁን ነው ስትል ሰምቶ ምስኪን ሕዝቤ በምን ጸጋ በምን ጉልበት ልቧን ይው ልብሷን ትቶ እሺ
እሱ ሲቀር በፕሮፌቲክ ዳንስ መዝለላችሁ አንሶ እስከ መንከባለል የሚያደርስ ዘፈን ስሙ ስላለበት መዝሙር ነው ተብሎ ግብሩ ሲሸፋፈን ነፍሳችሁ ተጨንቃ ስጋችሁ እስኪሰክር ዳንኪራ ስትመቱ ዳምልኮ ነው አይደል ሰይጣንን ልትረቱ? አታስቁኝ። ግብራችሁ ተስማምቶ ለኃጢአትና በደል የእናንተ ቤት ለዝሙት አይመችም አይደል? እንደፈለጉት ለመሆን ቤታችሁ አይመችም አይደል? መጾም የለ ከልካይ የለ እንደፈለክ እየበላ ለኃጢአት ጋንጠር ተመናዘዘን እየጠላ በቅም ባጨስ ብዳራ እንኳን እያማረጥኩ ምን ብጠጣም ቅዱስ ሆነኝ በሱሳ ምንድኛለሁኝ ባጠፋ እንኳን አልቀጣም እስከ ማለት የሚያደርስ ነፃነት ሲደላደል የእናንተ ቤት እንደፈለክ እንድትሆን አይመችም አይደል? ማስረጃ ሳይኖር የማይመስል ነገር አምጥታ አትቀባጥር። እውነቱ እንዲገባ እስኪ ዘለውጣ ከጋረደህ አጥር። ይሄ ወንድማችን አይናውጣ በሆኑ ባስተምሮታችሁ ቀስሙ ባይሰበር ከናቴ ነጥለኝ የእናንተን ቤት ትቶ ባልመጣልን ነበር። ለነገሩ አንተ እንዳልኩ ሳይሆን የተገላቢጦሽ ያለ መሆን ጠልቶ ወደ እውነት መጥቷል። እውነት በተባለው በእግዚአብሔር ተጠርቶ አንተ ግን ለኛ የሚስማማውን ለራስ ተከተ እኛኑ በተችም ቢመርህም እመን የእናንተ ቤት ለዓለም እንጂ ለጽድቅ አይመችም። 4 ነጥብ። አንድ ጥያቄ መጠየቅ የምፈልገው ማለት ነው ለኦርቶዶክሳውያን ማቅረብ የምፈልገው ጥያቄ እሺ መጽሐፍ ቅዱስ ስጋይና ደሜን በበላችሁ ሰዓት ሞቴንና ትንሣኤን ትናገራላችሁ ወይም ምስክር ትሆናላችሁ ይላል። እናንተ ደግሞ ልክ ስጋውና ደሙን ወይም ቁርባን እንደተቀበላችሁ አፋችሁ በነጠላ ትይዛላችሁ። ይቅርታ እንቀጥል። ካላለቀ ጥያቄውን ቀጥል። ክላሽ አያደርግም መስክሮ ነበር የተባለ እናንተ ደግሞ አፈናችሁ ነው የምትይዙት ትንሣኤውና ሞቱ ማለት። ኧረ በስመ አብ። ወይኔ አንተ ሰው አሁን አንተ በዚህ ያረዳል በእንደዚህ አይነት ቃል ያሻን ብትቀባጥር ምን ይገርማል? ምን ይደንቃል? አሁን አንተ በዚህ ከቀጠልክ የሚወደኝ ቢኖር መስቀሌን ይሸከም የሚለውን አይተ አሰብኩት ስትሮጥ ግድንግዱን መስቀል ከጀርባ አስተኝተ እንደ ኒቆዲሞስ ከእናቱ ዳግመኛ መወለድ ይቻላል ብሎ እንደጠየቀው እቺን ትንሽ ዕውቀት ሳይገባ ቀርቶ ነው መልስ የምትጠብቀው? የተንኮል ነው እንጂ ስጋውና ደሙን አምነን ስንቀበል ያለ መጠራጠር ያኔ ነው በመላት ሞትና ትንሣኤው በእኛ የሚመሰከር። በቃ ይሄ ነው ትርጉሙ። እንደዛ ነው የሚለው የተጻፈ ቃሉ። እንኳን አንተ ቀርቶ ህፃናቶች እንኳን ይረዳሉ። አውቆ የተኛ አይደለም የሚለው ተረዱ። አንተ ምን አለብህ አሾፍ የታባቱ ታገኙ አይደለም በዳግም ምጽአቱ። ሲጀመር ቆይ አንተ አታምንበት ነገር ምን አግብቶ መጠይቀው? ስህተት ቢኖር እኛው በእኛ ተነጋግረን እንወቀው። ምን ቸገረ በእኛ ስርዓት በእኛ ዶግማ ገብተን መጠይቀን? ወትሮስ የራስ እውነት ከሌለው ሰው ምን ጠብቀን? ምንም። የኔ ምስኪን መልሱን አወካላወከው ለድነት ለማይፈይድ አምሮን አታርከመው ወደ ራስ መጽሐፍ ሂድ። የኛን ነገር ለኛ ተው፣ እኛው እንጠይቅ፣ እኛው እንታዘብ። ይልቁን ግን አንተ ከየትኛው ስፍራ እንደወደክ አስብ። ተስማማን ወዳጅ? አመሰግናለሁ። በኦርቶዶክስ አዋልድ መጽሐፍ መሰረት ማርያም ጌታ እንደሆነች ታውቃላችሁ? ጌትነትሽ ተብላ የተነገረችበትን ቦታ አንብባችሁ ታውቃላችሁ? መጽሐፍ አርጋኖን ምዕራፍ 9 ቁጥር 18 ላይ እንደዚህ ይላል፣ ኪሩቤል የልጅሽ ሰረገሎች ናቸው፣ ሱራፌልም ከባህር ልጅሽ በታች ወድቀው ይገዛሉ። ክብር ለከፍታሽ ነው፣ ገናንነትም ለጌትነትሽ ነው ይላል። ከዛ እኔ ቆይ መጀመሪያ ምን አግብቷት ነው? ምን ለከፋችሁ? ቆይ እኛ መጽሐፍ ላይ ገድልና ተአምራታችን ላይ የጸሎት መጽሐፍቶቻችን ጨምሮ ማለት ነው ምን አገባችሁ? እስኪ ሲቀጥል ደግሞ እቺ ልጅ ማተብ አስራለች እንደምታዩት በብረት እንዳይሆን በክር እኛው ነው አስመስላ ማለት ነው። የማታምንበትን ለመስቀል ያላችሁን አመለካከት ታውቃላችሁ። ምን ለመፈለግ እንዳሰረችው ባናቅም ምን እንረዳው ግን ለማወዛገብ እንደሆነ ነው። ያም ሆነ ይሄ ግን እቺ ልጅ ሁለት ነገር ነው በዚህ ጋር መጣ። አንደኛ ታወዛግባለች ሰውን፣ ዛሬ ገና ቲክቶክ ለከፈተ ሰው። ሁለተኛ ደግሞ የምትናገረው ነገር ደግሞ ለስለስ ብላ ረጋ ብላ መርስ። እንቀጥል። ማንኛውም
እንደዚህ ይላል ደግሞ ቅድስት ድንግል ማርያም ሆይ ጉልበታችን፣ ኃይላችን፣ ሞገሳችን፣ ክብራችን፣ ተድላችን፣ ደስታችን አንቺ ነሽ። ለዘመዶቻችንም መመኪያ ሆነሽ የዓለም ሁሉ መድኃኒት ባንቺ ተደረገ ይላልና ያው እንደዚህ መጽሐፍ አስተምህሮ ማርያም ጌታ ናት ማለት ነው። አብረን ይሳቀን። እቺ ልጅ በዚህ አመለካከትና አረዳዷ እኛ ራሱ የጸጋ አምላክ ወይም ደግሞ አማልክት ዘበጸጋ መባላችንን ከመጽሐፍ ቅዱስ ባሳያት ፌንት ነው የምትነቅለው። ለማንኛውም ረጋ ብለሽ ስሚኝ፣ ምናልባት ከደረሰሽ ይሄ ቪዲዮ በሁለት መንገድ ነው ለዚች ልጅ መልስ የምንሰጣት። አንደኛ ጌታ ማለት ምን ማለት ነው የሚለውን ሲሆን፣ ሁለተኛ ደግሞ ቀደም ያልኩት የጸጋ አምላክ መባላችን ከዛ ጋር ያይዜ በሁለት መንገድ መልስ መስጠት ይቻላል። የመጀመሪያውና ዋናው ጌታ ሲባል እንደው አእምሮአችን ላይ የነሱም አእምሮ ላይ የሷም አእምሮ ላይ እንደመጣው አምላክ አንድ እግዚአብሔር ፈጣሪ የምንለው እሱ ብቻ መስሎ የሚታየን ከሆነ በእውኑ በጣም ተሳስተናል። ምክንያቱም ጌታ የሚለው ቃል በመጽሐፍ ቅዱስ ውስጥ በብዙ አውድ ተፈቶ ስለተቀመጠ እሱም በኋላ እናነሳለን። ነገር ግን አሁን ጌታ የሚለው ቃል እንደ የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል የአማርኛ መዝገበ ቃላት ፍቺ ሲቀመጥ ማለት ነው ምን ማለት ነው? አምላክ፣ ሀብታም፣ ባለጸጋ፣ አለቃ፣ የበላይ ገዢ እያለ ይቀጥላል። ይሄ ትርጉም የተሰጠው ነው ጌታ የሚለው ቃል እና እንደ አውዱ ከሄድን ለእግዚአብሔርም ለሰውም የሚስማማ ነው ማለት ነው። ጌታ የሚለው ቃል ለእግዚአብሔር የሚስማማው በሁሉም ትርጉም ነው ማለት ነው። አምላክም ነው፣ ሀብታምም ነው፣ ባለጸጋም፣ አለቃም ገዢም ነው እግዚአብሔር። በሰው ሲሆን ግን አምላክ ወይም ደግሞ ፈጣሪ የባህሪ አምላክ ይባላል አለ። ፈጣሪ ከሚለው ውጪ የጸጋ አምላክ ቀደም እንዳልኩት አለ። ግን የባህሪ አምላክ ከሚለው ትርጓሜ ውጪ ባለጸጋ፣ ሀብታም፣ አለቃ፣ ገዢ፣ የበላይ የሚሉት ነገር ጌታ ተብሎ በሚተረጎም ትርጓሜ ውስጥ ለሰው ልጅ ይስማማል ማለት ነው። ይሄንን በደንብ እንስማማበት ነው። ለዚህ ማስረጃ እንዲሆን የማቴዎስ ወንጌል ምዕራፍ 25 ከቁጥር 19 ላይ ያለውን ኃይለ ቃል እናንብብ። ይሄ ኃይለ ቃል ብዙዎቻችን እናውቃለን። ክርስቶስ አንድ ካነሳቸው ታሪኮች ውስጥ አንዱ ምንድነው? በአብይ ጾም አንዱ ሳምንት ላይ ገብርኄር ተብሎ ከሚጠራው ሳምንት ላይ በስፋት የምናነሳው ታሪክ ነው። ሶስቱ ባሮችና ጌታቸው ማለት ወይም ደግሞ ገዢያቸው መክሊት ሰጥቷቸው ሁለቱ አጥርፈው አንዱ ሳያተርፍ ቀርቶ የተቀጣበት ታሪክ አለ አይደለ? እዛ ላይ መክሊቱን ሰጥቷቸው እንዲያተርፉበት አዟቸው ወደ ሌላ ሀገር ከሄደ በኋላ ይላል ቁጥር 19 ላይ ምን ይላል? ከብዙ ዘመንም በኋላ የነዛ ባሮች ጌታ መጣና ተቆጣጠራቸው ይላል። የነዛ ባሮች ምን ጌታ ጌታ ሲል የነዛ ባሮች ፈጣሪ ማለት ነው። የነዛ ባሮች የባህሪ አምላክ አይደለም። ጌታ ብሎ መጽሐፍ ቅዱስ ሲጋ ሲናገር እርግጠኛውን ልንናገር የምንችለው አንደኛ ባለጸጋ ነው፣ ይሄን እናውቃለን። መክሊት ሲሰጣቸው መረዳት እንችላለን። አለቃ ነው፣ ሲያዛቸው መረዳት እንችላለን። የበላይ ነው፣ ይሄንንም ያው ሲያዛቸው መረዳት እንችላለን። ገዢያቸው ነው፣ እንዲሁም ሀብታም ነው። ይሄን ሁሉ ትርጉም ይስማማዋል ይሄ ጌታ የሚለው ቃል እዚህ ጋር የተጠቀሰው ማለት ነው። እንደገና ደግሞ በብሉይ ኪዳንም በብዙ ቦታ ጌታ ተብሎ ተጠርቷል። ሌሎችም ለአክብሮት ጌታ ተብሎ የሚጠራበት አውድ አለ። ስለዚህ እንደ አውዱ የሚፈታ ነው። ስለዚህ በአርጋኖን ላይ እመቤታችን ለጌትነትሽ ስትባል እንደ አምላክ እንደሆነ አይደለም። ምክንያቱም ከዚህ ትርጉም አንፃር ልንረዳ ስለሚገባ በምንም አጋጣሚ አምላክ ተደርጋ እንደ አምላክ ተቆጥራ ጌታ እንደማትባል እርግጠኛ ስለሆነ፣ ምክንያቱም በሌላ ቦታ ላይ የእግዚአብሔር አምላክነት የሚነገርበት ቅዱስ መጽሐፍ ስለሆነ መጽሐፍ አርጋኖን እና ያንን ሙሉ ሲል መጥቶ እዚህ ጋር የእግዚአብሔርን አንድ አምላክነት ክዶ ለማርያም አምላክነት ሰጥቶ ጌታ አይላትም። ይሄንን ምናውቀው ከትርጉም አንፃር ከአውድ አንፃር ልንረዳ የሚገባው ነገር ነው ማለት ነው። ይሄንን ከዛ እንረዳ። ሁለተኛ ደግሞ ቀደም እንዳልኩት እንኳን ድንግል ማርያም እንኳን እናታችን ቅድስት ድንግል ማርያም እኛ እንኳን የጸጋ አምላክ ወይም ደግሞ አማልክት ዘበጸጋ ተብለናል። አማልክት ዘበጸጋ ስንባል ደግሞ የምንመለክ እንደ እግዚአብሔር የባህሪ አምላክ ሆነን የምንመለክ ስግደት የሚገባ ምናምን አይደለም። አምላክ ማለት ገዢ ማለት ነው። ዓለምን የመግዛት የማስተዳደር ስልጣን የመሰጠት ማለት ነው። ያ ማለት ተፈልጎ ነው።
የቱ ጋር ነው እንደዛ የተባሉ ከተባለ በዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ጌታችን ራሱ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን የተናገረው ምን ይላል? እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን ብሎ ተናገረ። በሕጋችሁ የተጻፈ አይደለምን ብሎ በነገራችን ላይ የተናገረው ከየት አምጥቶ ነው ማለት ነው? ይነቃ ከሕግጋት መጽሐፍ ወይም ደግሞ ከብሉይ ኪዳን መጽሐፍት ነው ማለት ነው። እሱም ከመዝሙረ ዳዊት መዝሙር 81 ከቅንፍ 82 ከቁጥር 6 ላይ ነው። ምን ይላል እዛ ላይ? እኔ ግን አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ አልኩ እያለ የሚቀጥል የመጽሐፍ ቅዱስ ቃል ነው። እዚህ ጋር አምጥቶ ጌታችን እኔ ማለት ክርስቶስ ራሱ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን ብሎ ተናገረ። ስለዚህ የጸጋ የመሰጠት አምላክ ተብለናል። ሌላ ቦታ ላይ አሁን ቀደም ምን አልኳችሁ? አምላክ ስንባል የምንመለከው ነው ሳይሆን ዓለምን የመግዛት ስልጣን ያ ነው አምላክ ተብሎ እዚህ ጋር የተገለጸው ካልኩኝ ሙሴን እናንሳ ለዚህ ምስክር እንዲሆን። ሙሴ በፈርዖን ላይ አምላክ ተደርጎ ተሾሟል። ይሄንን የምንረዳው ነው። አምላክ ተደርጎ ተሾመ ማለት ሙሴ በፈርዖን እንዲመለክ እግዚአብሔር ፈቀደ ማለት ነው አይደለም። አምላክ ሲል ፈርዖን እንድትገዛውና እስራኤላውያንን ነፃ እንድታወጣ ሾም ያለው ፈቅጄልሃለሁ ለማለት ፈልጎ ነው። ይሄንን ነው መረዳት የምንችለው። ታዲያ ከዚህ ሁሉ አንፃር ለጌትነትሽ ተብላ ስትጠራ እመቤታችን ቅድስት ድንግል ማርያም አምላክ ለመባል ነው አይደለም። ከቀደሙ ትርጉም አንፃር ልንረዳ የሚገባ ነገር ነው። እህት ዓለም በአጠቃላይ የምልሽ ነገር አንቺ ችግርሽ ማንበብሽ አይደለም አስፈተሽ አለማሰብሽ ነው። እና በእንደዚህ አይነት አረዳስ ነገር ስተሻል እግዚአብሔር በልቦናሽን ይመልሰው ያሰርሽውን ማተብ አጽንቶልሽ በዛው ወደኛ እንደዛው እንድትመጪ እግዚአብሔር ይርዳሽ ነው የምለው። አመሰግናለሁ። ኢየሱስ ለዓለም ፈጽሞም አይማልድምም ማልዶም አያውቅም። እንደ ካህን በጸለይባት በዛች ምሽትም የጸለየው ኢየሱስ ለዓለም አልጸልይም በእኔ ስለሚያምኑት እንጂ ብሎ እንጂ የጸለየው በክህነት ጸሎት ለዓለማውያን አይጸለይም፣ ለዓለማውያን አይማልድም። ሊቀ ካህናት አዲሱ አስተምሮ የኢየሱስ የምልጃ ስርዓት ከእግዚአብሔር ወንዶችና ሴቶች ልጆች ጋር የተገናኘ ወይንም አንዲ ላቁቡና እዚህ ጋር ማለት ነው። ሰሞኑን ድንግል ማርያም የዓለም ቤዛ አትባልም ክርስቶስ ነው የዓለም ቤዛ ብቻ እያሉ ፕሮቴስታንቶች ሲጮሁ ነበር። እርግጠኛ ናችሁ የዓለም ቤዛ ለመባሉ ራሱ? እሺ የዓለም ቤዛ ከሆነ ክርስቶስ ለዓለም አልሞተም ለምን ተባለ? እሺ ይሄና የዓለም ቤዛ የሚለው ነገር እንዴት ነው ልታስማሙት የምትችሉት? አንዱን ጥሎ አንዱን አንጠልጥሎ ማለት ይሄ ነው በቃ። እና ይሄ ከዚህ በላይ መቀጠል የሚያስፈልግ አይመስለኝም። ቀጥታ ወደ መልሱ ብንሄድ ይሻላል። ጀስት በቃ የካልቪኒዝም አንዱ አስተምሮ ነው። እስቲ ወደ መልሱ ወደ ዝርዝሩ እንሂድ። እሺ ቅድም እንዳልኳችሁ ነው። ይሄ በመሰረቱ የካልቪኒዝም ቲዮሪ ውስጥ የቱሊፕ የሚባል ቲዮሪ አላቸው። ከዛ ውስጥ አንዱ ነው ሊሚትድ አውቶኖመን እንደዛ እንግሊዘኛው ብዙ ማላቀም ግን ውስን ቤዝወት የተወሰነ ቤዛነት እንደሚባለው አይነት ነው። እሱ ነው የሱ አስተምሮ ነው ይሄኛው ማለት ነውና ይሄም ከናማን ሻሎም ጋር የሚስማማ መሆኑን ስላረጋገጠልን እናመሰግናለን። ክርስቶስ ለዓለም አልሞተም ብሎ ይናገራሉና ሎቱ ስብሐት። ይሄ ደግሞ አዲስ የሰማነው ሪፎርምድ ይባላል። አዲስ የሰማነው አስተምሮ ነውና ሰሞኑን ሰምቼ በጣም ያስገረመበት የነበረ ነውና ይሄ አስተምሮ ባጭሩ ምንድነው? ክርስቶስ ለዓለም አልሞተም። ለዓለም ሞተ ከተባለ እንግዲያውስ አሁን ይሄ ዓለም ማለት ነው እንዳለ ድኗል ማለት ነው። ሳያምን በክርስቶስ ሳያምን እንግዲህ ክርስቶስ ለዓለም ሞተ ከተባለ ድኗል ማለት ነው። ስለዚህ እንደዛ አያስብልም። ክርስቶስ ያማለደው ወይም ደግሞ ክርስቶስ የሞተው ደሙን ያፈሰሰው ወይም ደግሞ ያማለደው ምልጃን ያቀረበው ወደ እግዚአብሔር የጸለየው ለተመረጡ ሰዎች ብቻ ነው። ሎቱ ስብሐት። ይሄ ደግሞ ፍጹም ከእውነት ከመጽሐፍ ቅዱስ እውነት የራቀ አስተምሮ ነው። ምን እንደተራራቀን ይሄን አስቡት። ምክንያቱም ክርስቶስ የሞተው ለዓለም ነው። ክርስቶስ ለዓለም ሞተ ማለት ግን ደግሞ ዓለም ሁሉ ድኗል አያስብለውም። ምክንያቱም ምንም እንኳን ክርስቶስ ለዓለም ቢሞተም ከዛ ድነት ተካፋይ ለመሆን ግን የግድ
የግድ ይህ ዓለም በክርስቶስ ስራ ማመን አለበት። ይሄን ለመግለጽ አጠር ያለች ምሳሌ ላቀርብላችሁ። የአንድ ከተማ ወይም የአንድ መንደር ገዢ አለ። ያንን መንደር የሚገዛና አንድ ትልቅ ድግስ አዘጋጀ። እዛ ድግስ ላይ እዛ ከተማ ውስጥ ያሉትን ህፃናቱን፣ አዛውንቱ ሳይቀር እንዳለ አንድም ሰው ሳይቀር እንዲገኝ ጥሪ ያቀረበ። እንግዲህ ሁሉም ተጠርቷል ብያችኋለሁ። ሰፊ ቦታ አለ። ወደዛ ሰፊ ቦታ የሚያስገባ ደግሞ ትልቅ በር አለ። ትልቅ በር እና የድግሱ ቀን በሩ ሁሉም እንዲገባ ተከፈተ። እንግዲህ በሩ የተከፈተው ለማን ነው ብዬ በጠይቃችሁ ለተጠሩት። የተጠሩት ደግሞ አጠቃላይ እዛ ከተማ ውስጥ እዛ እሱ የሚገዛ ከተማ ውስጥ ያሉ ሰዎች ናቸው። ከዚህ አንፃር የመጡ ሰዎች ግማሾች ቢባል ለምሳሌ ግማሾቹ ቢመጡ ሌሎቹ ስራ ምናምን ብሎ ቢቀሩ ወደ ሰርጉ የታደሙት ወይ ታዳሚዎች የሚባሉት የቶቹ ናቸው ማለት ነው። ተጠርተው የመጡት ናቸው ማለት ነው። ግን በሩ የተከፈተው ለማን ነው? አጠቃላይ ለሁሉም ነው። ይሄን ወደዚህ ሐሳብ ኮንሰፕት ስናመጣ እኔ በር ነኝ የህይወት በር ነኝ ብሏል ክርስቶስ ተናግሯል። በር የተባለው ክርስቶስ ነው። የክርስቶስ ስራ ያፈሰሰልን ደሙ ነው። በሩ ለሁሉም እንደተከፈተው ሁሉ ክርስቶስም ያዳነን ድህነቱ ለሁሉም ነው። ነገር ግን ልክ ሁሉም ተጠርተው ጥቂቶቹ ብቻ መጥተው ታዳሚዎች እንደሆኑት ሁሉ ለሁሉም ሞቶ ሳለ ነገር ግን ከድህነቱ ተካፋይ የሆኑት ወይም ደግሞ በትክክል ለድህነቱ ተሳታፊ የሆኑት ግን ጥቂቶቹ ያመኑት በክርስቶስ ስራ ያመኑት ናቸው። እሱም እኛ ድነናል የምንለው ኦርቶዶክሳዊዎች ነን ማለት ነው። እና ከዚህ አንፃር ሊተረጎም የሚገባ ነው እንጂ እነሱ እንዳሉት ኦኬ የዳን ነው እኛ ያመነው ብቻ ነን ከተባለ ስለዚህ ክርስቶስ ያመነው ለኛ ነን ብለን ወደሚል ድምዳሜ እንድንሄድ አያስፈልግም ማለት ነው። ለዚህ የሚሆን 5 ጥቅስ አንስቼ ንግግር ይላብቃ። ምክንያቱም ከራሴ አይደለም ይሄንን ማወራው ከመጽሐፍ ቅዱስ መሰረትነት ነው። የመጀመሪያው ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ብሎ ይናገራል። ዓለም በልጁ እንዲድን የተመረጡ ሰዎች አላለም፣ ዓለም ነው ያለው። ሁለተኛ አንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ እርሱም የኃጢአታችን ማስተሰሪያ ነው ካለ በኋላ ለኃጢአታችንም ብቻ አይደለም ነገር ግን ለዓለሙ ሁሉ ነው እንጂ ለዓለሙ ሁሉ ልብ በሉ ለዓለሙ ሁሉ። ሶስተኛ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 እኛም አይተናል አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን። የዓለም መድኃኒት ክብር ይግባው። አራተኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 በነገው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ ይልና እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ክርስቶስ ዮሐንስ ራሱ መስክሮለታል። የዓለምን ኃጢአት። አምስተኛና የመጨረሻ አንዱ ይሄንን በተደጋጋሚ ከነሱ አፍ እንሰማለን። እንዴት እንደረሱት አላውቅም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነበርና ዓለምን ከራሱ ጋር እናስ ይሄን ሁሉ ጥቅስ አቀረበን ምን ልትሉ ነው? ሰው ሰራሽ አስተምሮ። እሺ እንቀጥል። እቺ ልጅ ዳግመኛ እንስማ ደግሞ አሁን ምን አለች? ሃይማኖት የሚገድለው ክርስቶስ ስለሌለበት ነው። ክርስቶስ ያለበት ሃይማኖት እምነት ነው። ያመነውን እምነት ለሰዎች ማሳየት ነው። ሰዎች ኢየሱስን እንዲያውቁ ማድረግ ነው። ወንጌልን ሳያጣምሙ መስበክ የአንድ አማኝ ኃላፊነት ነው። ለዛ ነው አማኝና ሃይማኖተኛ ይለያያል። ምን እናርጋት በማርያም። እሺ ለማንኛውም ስለ ሃይማኖት ያወራችሁም የጻፈችውንም ሃይማኖት ገዳይ ነው ብላ የተናገረችውንም አስመልክተን ስለ ነገር ሃይማኖት አጠር ያለች ማብራሪያ እንስጣትና የዛሬን ቪዲዮ በዚህ ላይ እናብቃ። ረጅም ሰዓት የወሰድኩ መሰለኝ። የዛሬን ቪዲዮ እዚህ ላይ እንጨርሳለን ማለት ነው። ነገር ሃይማኖትን ዘርዘር ባለ መልኩ አስረድተን እሺ እንቀጥል። በጣም ጥሩ። እንግዲህ ሃይማኖት ገዳይ ነው ብላ ለተናገረችው አጸያፊ ቃልና ሃይማኖትና አማኝ ይለያያል ብላ ለተናገረችው እንዲሁም ደግሞ ባጭሩ በቃ ቴዎሪያው ሁሉ የሚመለከተው ይሄ ሃይማኖት አያድንም በክርስቶስ እንትን ማመን እንጂ ምናምን ክርስቶስም ይሄ አይነት አዲሱ አስተምሮ ላይ የተመሰረተ ነው ንግግሯ። ይሄ ሁሉ አስተሳሰብ ደግሞ የሚመጣው ነገር ሃይማኖት ወይ ደግሞ ሃይማኖት ምን ማለት እንደሆነ ካለ መረዳት የተነሳ ነው። እና ሃይማኖት ምንድነው የሚሉን አጠር ያለች ማብራሪያ ሰጥተን እንጨርስ የዛሬ መራገበርና ሃይማኖት ማለት አንደኛ ነጥብ ከእግዚአብሔር ለሰው ልጆች የተሰጠ መገለጥ ወይም ደግሞ የተገለጠ ነው። ይሄ
ሃይማኖት ማለት ነው። በዮሐንስ ወንጌል ምዕራፍ 17 ከቁጥር 6 ላይ ከዓለም ለሰጠኸኝ ሰዎች ስምህን ገለጽኩላቸው፣ ከዓለም ለሰጠኝ ሰዎች ስምህን ገለጽኩላቸው፣ ያንተ ነበሩ ለኔም ሰጣቸው ይላል። ከዛ ዮሐንስ ወንጌል ምዕራፍ 17 ከቁጥር 8 ላይ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት፣ ከአንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ ብሎ ጌታችን በቃሉ ይናገራል። የሰጠኸኝን ቃል ሰጥቻቸዋለሁ አለ። ሰጠን፣ ተቀበልን። መቀበል ብቻ አይደለም አመንን። ሃይማኖት ማለት ይሄ ነው። ስለዚህ ከእግዚአብሔር ነው የተሰጠን ያ ቃል፣ ያ ሃይማኖት፣ ያ እውነት። ሃይማኖት ስንል ይሄ ነው እንጂ ምንም የተለየ ነገር እኮ አይደለም። በቃ ከእግዚአብሔር የተሰጠን ቃል፣ ከእግዚአብሔር የተሰጠን መገለጥ፣ እግዚአብሔር ራሱን ለኛ የገለጸበት መገለጽ፣ እግዚአብሔር ለኛ ራሱን የገለጸበት ያ መገለጥ ምንድነው? የተገለጠን ከተባለ እግዚአብሔር ነው ራሱን ለኛ የገለጸበት። ስለዚህ ያ የሰጠን ቃል ሰጠን፣ እኛ ደግሞ ተቀበልነው። ተቀበልን ብቻ አልተውንም፣ አመን ነው። ስለዚህ ሃይማኖት ማለት ከእግዚአብሔር የተሰጠ ነው። ከእግዚአብሔር ሲሰጥ ደግሞ ለሰው ልጅ አእምሮ በሚመችና የሰው ልጅ መቀበል በሚችለው መጠን ነው። አእምሯችን ውስን ነው፣ ይሄንን እናውቃለን። አእምሯችን የተወሰነ ስለሆነ ሙሉ ማንነቱን ቢገልጽልን ስለማንችል እኛ መቀበል በምንችለው መጠን ገልጾልናል። አንድ እሱ ነው። ሁለተኛ ነጥብ ደግሞ በሰው ልጅ ምርምርና ፍልስፍና የተገኘ አይደለም፣ የተገለጠ ነው። እንደውም ከእግዚአብሔር የተሰጠ ነው። እግዚአብሔር ራሱን የገለጸበት ነው ካልን ኦፍ ኮርስ ከኛ ያልሆነ ያልተፈለሰፈ ከሱ የተሰጠ ነው ማለት ነው። ይሄንን ኢየሱስ ምን ብሎ ተናገረ? ኢየሱስም መልሶ ይላል በማቴዎስ ወንጌል ምዕራፍ 16 ከቁጥር 17 ላይ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይሄን አልገለጠልህምና ብፁዕ ነህ። እንግዲህ ክርስቶስ ለስምዖን ይሄን ለምን አለ ከተባለ አብዛኞቻችን እናውቀዋለን። ክርስቶስ ደቀ መዛሙርቱን ሰብስቦ ሰዎች የእግዚአብሔር ልጅ ማን እንደሆነ ይሉታል ወይም ደግሞ ማን ይሉታል ብሎ ከጠየቃቸው በኋላ አንተ የሕያው እግዚአብሔር ልጅ ነህ ብሎ ሲመልስለት የሰጠው ቃል ነውና እዛ ቃል ላይ ምን ይላል? ስጋና ደም አልገለጸልህም። የምን ይሄ እኮ የሃይማኖት ቃል ነው። አንተ የሕያው እግዚአብሔር ልጅ ነህ ብሎ ማመን ራሱ አንድ ሃይማኖት ነው፣ አንድ እምነት ነው፣ አንድ ሃይማኖት መመስረቻ ቃል ነው። ክርስቶስም እኮ ከዛ በኋላ ነው በዚህ ዓለትነት ላይ ቤተክርስቲያንን እንሰራታለሁ ብሎ የተናገረ። ስለዚህ ይሄን ሃይማኖት ቃል የገለጸልህ ስጋና ደም አይደለም፣ በሰማይ ያለው አባት ነው። ስለዚህ በራስ የተፈለሰፈ ሳይሆን ከሰማይ የተገለጸ ነው። ቅዱስ ጳውሎስም ሲያስጠነቅቅ እንዲህ ብሎ ይናገራል በአንደኛው ቆሮንቶስ ምዕራፍ 2 ከቁጥር 4 እስከ 5 ላይ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይላል። ምን ይላል? እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን እያለ ይቀጥላል። በእግዚአብሔር ኃይል ተሰጠ እንጂ በእኛ ጥበብ አይደለም። ሌላው ዋናው ነጥብ ደግሞ ሃይማኖት ማለት መንገድ ነው። መንገድ ወደ እግዚአብሔር የሚያደርሰን መንገድ። ወዴት የሚያደርሰን ከተባለ ወደ መንግስተ ሰማያት ወደ እግዚአብሔር የሚያቀርበን መንገድ ነው ሃይማኖት። ትንቢተ ሆሴዕ ምዕራፍ 14 ከቁጥር 9 ላይ ይህን ነገር የሚያስተውል ጠቢብ የሚያውቃትም አስተዋይ ማን ነው? እግዚአብሔር ምን መንገድ ቅን ነው፣ ጻድቃን የሚሄዱበታል፣ ተላላፊዎች ግን ይወድቁበታል ይላል። ጻድቃኖች የሚሄዱበት ምንድን ነው? መንገድ። ያ መንገድ ምንድን ነው? ሃይማኖት እምነት ብላለች እሷ። ሃይማኖት እና እምነት አባትና ልጅ እንደማለት ነው። እምነትና መታመንና ማመን ወይም ደግሞ እምነትና መታመን የሚባለው ነገር ሃይማኖት ስር የሚጠቃለል የሃይማኖት ሌላ ትርጓሜ ነው። ዛሴም ነው። በቃ እንዴት አርጋ እንደለያየችው ባላቅም ማለት ነውና ያ መንገድ ቅን ነው፣ ጻድቃን ይሉበታል ብሎ ተናገረ። ሌላው ትንቢተ ኤርምያስ ምዕራፍ 7 ቁጥር 23 ላይ ነገር ግን ቃሌን ስሙ፣ እኔ አምላካችሁ እናንተም ሕዝብ ትሆናላችሁ፣ መልካምም ይሆንላችሁ ዘንድ ባዘዝኳችሁ መንገድ ሁሉ ሂዱ ብዬ በዚህ ነገር አዘዝኳቸው ይላል። ባዘዝኳችሁ መንገድ ሁሉ ሂዱ፣ መልካምም ምን ይሆንላችሁ ዘንድ፣ መልካምም ይሆንላችሁ ዘንድ። መንገድ የተባለው ሃይማኖት ነው። ያዕቆብ ምዕራፍ 5 ቁጥር 20 ላይ ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ። ምን ኃጢአተኛን ከተሳሳተበት መንገድ የሚመልስ የተሳሳተ መንገድ አለ ማለት ነው። የተሳሳተ መንገድ ካለ እንግዲያውስ ትክክለኛ መንገድ አለ ማለት ነው። ያ ትክክለኛው መንገድ ደግሞ እኛ የምንመላለስበት ቀደም ያልኳችሁ መንገድ ነው ማለት ነውና ይሄንን የምንረዳው። ሌላው ደግሞ ሃይማኖት ለሰው ልጆች አንድ ጊዜ የተሰጠ ነው። አንድ ጊዜ አሁን ዓለም ላይ እንዳለው አይደለም። ያው ምን ይላሉ እነሱ ሃይማኖት የሚያደም ቢሆን ኖሮ የሁሉ ሃይማኖት የተባለው ባልበዛ ነበር አሉ። እሱ ዶክተሪን የምንለው ወይም ደግሞ አስተምሮ፣ አስተሳሰብ፣ አመለካከት የምንለው ነው። እንደዚህኛው ሃይማኖት የሚወሰድ አይደለም።
ሃይማኖት ትክክለኛው ሃይማኖት የአበው ሃይማኖት አንዴ የተሰጠ ሃይማኖት ስለሆነ እነኛን በእነዚህ ልንለካው የምንችለው አይደለም ማለት ነው። ለዛ ነው ይሁዳ 1:3 ላይ አብዛኛችን እንደምናውቀው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ብሎ የተናገረው። ሃይማኖት ዶክትሪን አስተምሮ በደረጃ ሲታይ በተቋም ደረጃ ሲታይ ብዙ ተቋማት አሉ የሃይማኖት የሚባሉ። ነገር ግን ሃይማኖት ስንል ግን በእንደዚህ አይነት መንገድ ከሄድን ግን እንደዚህ የሚተረጎም ሃይማኖት ግን አንዴ የተሰጠ ሃይማኖት ነው። ሌላው ማመን መታመን ነው፣ ቀደም ብያችኋለሁ። ሌላው ደግሞ ሃይማኖት አስተምሮ ወይም ዶክትሪን ነው፣ እሱም ብያችኋለሁ። ስለዚህ ከዚህ አንፃር ከተረጎምን ሃይማኖት እግዚአብሔር መንገድ ከሆነ በእግዚአብሔር ራሱ የገለጸለት ከሆነ በሰው ልጅ ፍልስፍና የማይገኝ ከሆነ አንድ ጊዜ የተሰጠ ከሆነ እንዴት ገዳይ ነው ይባላል? አያስጸይፍም? ሲቀጥል ደግሞ ሃይማኖትና እምነትን ማትለያዩ አንቺ ልጅ በደንብ ብዙ ነገር ይቀርሻል መማር። ብቻ እግዚአብሔር ወደ ልቦና ይመልስሽ ማለት ፈልጋለሁ። እስካሁን ስለተከታተላችሁ አመሰግናለሁ። የዛሬው ፕሮግራማችን ይሄን ይመስል ነበረ። ቀደም እንዳልኳችሁ እንግዲህ ቻናላችንን ሰብስክራይብ ለቤተሰቡ አዲስ ሆናችሁ ማለት ነው ቤተሰቡ ሆናችሁ ደግሞ እስካሁን ከተከታተላችሁት ላይክ ሼር አድርጋችሁ ለሁሉ እንዲደርስ ማድረግ እንዳትረሱ። ቀደም እንዳልኳችሁ ደግሞ ዋች አውሮ እንድንሞላ ሌሎች ከዚህ ቤት የተለቀቁ ቪዲዮዎችንም እያያችሁ በዛው አብራችሁ ይሄ ነገር እንዲሞላ እንድታግዙኝ አጽንኦት መስጠቴን አላቁም። በቀጣይ በክፍል 4 እስከምንገናኝ ድረስ ቸርን ሰንበት።